በቅድሚያም የኦሮሚያ ክልል ብልጽግና ፓርቲ አቶ ለማ መገርሳን በድጋሚ ወደ ቀድሞ የስራ ኃላፊነታቸው እንዲመለሱ ፈቀደ። ከሁለት ወራቶች በፊት የኦሮሚያ ክልል ብልጽግና ፓርቲ የሁለት ቀናት ዝግ ስብሰባ አድርጎ አቶ ለማ መገርሳና 3 የፓርቲው የስራ አስፈጻሚና የማዕከላዊ ኮሚቴ አባላትን ኃላፊነታቸውን በአግባቡ አልተወጣችሁም በሚል ምክንያት ከስራ ኃላፊነታቸው ማንሳቱና ማገዱ የሚታወቅ ሲሆን ፓርቲው ከኃላፊነታቸው የተነሱት ግለሰቦች በኃላፊነታቸው ልክ ለመስራት ዝግጁ ሲሆኑ ወደ ቀድሞ ኃላፊነታቸው መመለስ እንደሚችሉ በኦሮሚያ ብልጽግና ፓርቲ መግለጫ ላይ ተገልጾ እንደነበር ይታወቃል። ይሁንና ትላንትናና ከትላንትና በስቲያ በደረገው የፓርቲው የከፍተኛ አመራሮች ስብሰባ ላይ አቶ ለማ መገርሳ የተቀመጠላቸው ቅድመ ሁኔታዎችን ሲያሟሉ ብቻ ወደ ስራ ኃላፊነታቸው እንዲመለሱ እንደተፈቀደላቸው መወሰኑን ዛሬ በወጣው የፓርቲው መግለጫ ላይ አቶ ፍቃዱ ተናግሯል። ከወራቶች በፊት አቶ ለማ ጋር ጨምሮ የተሰናበቱ ወይዘሮ ጠይባ ሀሰንና ዶክተር ሚልኬሳ ሚደጋ ለኃላፊነታቸው ብቁ እንደሆኑ ሲታመን በተጨማሪም ወደ ስራቸው ለመመለስ ፈቃደኛ ሲሆኑ ብቻ ወደ ቀድሞ የስራ ኃላፊነታቸው ሊመለሱ እንደሚችሉ አስታውቀዋል። አቶ ለማ መገርሳና ወይዘሮ ጠይባ ሀሰን የፓርቲው የስራ አስፈጻሚ አካላት የነበሩ ሲሆን ዶክተር ሚልኬሳ ሚደጋ ደግሞ የማዕከላዊ ኮሚቴ አባል ነበሩ። የኦሮሚያ ብልጽግና ፓርቲ ከትናንት በስቲያ ጀምሮ ሲያካሄድ የነበረውን ስብሰባ ነው የተለያዩ ውሳኔዎችን ተሰልፈው በዛሬው ዕለት ያጠናቀቀው። የኦሮሚያ ክልል ብልጽግና ፓርቲ ጽሕፈት ቤት ኃላፊ የሆኑት አቶ ፍቃዱ ተሰማ በሰጡት መግለጫቸው ላይ አቶ ለማ መገርሳ ባሳዩት የዲሲፕሊን መሻሻል በተጨማሪም ለውጡ እንዲመጣ ሲያበረክቱት የነበረውን ትልቅ ተጋድሎ ታሳቢ በማድረግ ነው በድጋሚ ወደ ኃላፊነታቸው እንዲገቡ የፈቀድንላቸው በማለት ተናግረዋል። ሆኖም ግን አቶ ለማ መገርሳ ወደ ኃላፊነታቸው ሲመለሱ የተቀመጠላቸውን ቅድመ ሁኔታ በማሟላትና ኃላፊነታቸውን በሚገባ መወጣት ሲችሉ ብቻ መሆኑን አሳውቀዋል። ፍጹም ኢትዮጵያዊነትን ብቻ ያማከለ ሀገራችንን በከፍታ ለማስጠራት በመስራት እንዲሁም የግለኝነትና የቡድን ፍላጎትን ለማሟላት ምንም አይነት እንቅስቃሴ ውስጥ እንደማይሳተፉ በግልጽ ሲታወቅና በስራቸውም ላይ ጥብቅ ቁጥጥር ተደርጎባቸው ወደ ስራቸው እንደሚመለሱ ፓርቲው ወስኗል። የፓርቲው ጽሕፈት ቤት ኃላፊ የሆኑት አቶ ፍቃዱ ተሰማ በሰጡት መግለጫቸው ላይ ፓርቲው በወቅታዊ ሀገራዊና ክልላዊ ጉዳዮች ላይ በመምከር አቅጣጫ ማስቀመጡን